ሰላም ጤና ይስጥልን እንዴት ዋላችሁ እንዴት አድራችሁ። እንግዲህ ይሄ በቆላድባ ከተማ የተከሰተውን ተአምር ተከትሎ ህዝቡ ተሰብስቦ እንግዲህ እያመሰገነ ተአምራት እያየ እየመሰከረ ያለበት ሁኔታ ነው። ምንድነው እየሆነ ያለው? እንግዲህ እንደሚታየው ብዙ ህዝብ እያመሰገነ ነው። እንግዲህ ታምራቱ ቀጥሏል። አይነ ስውራን አይናቸው በርቷል። እንግዲህ መሄድ መንቀሳቀስ የማይችሉ ባለፈውም እንዳያችሁት አንዲት ህፃን ልጅ መንቀሳቀስ አትችልም ነበር፣ መራመድ አትችልም። የ6 ዓመት ህፃን ልጅ እሷ ሄደች የተንቀሳቀሰች እንደሆነ የሚያሳይ ተንቀሳቃሽ ምስል ወጥቷል። ሌላም ሰዎች እንዲህ መሄድ በአልጋ ላይ የነበሩ መሄድ የማይችሉ ተፈውሷል የሚል ተንቀሳቃሽ ምስሎች እየታዩ ነው። እንግዲህ እጅግ አስገራሚ ነው። አስገራሚ ጸበል መፍለቁ እየተገለጸ ይገኛል። ትናንት ማታ በጎንደር በምስራቅ ደንቢያ ወረዳ ቆላድባ ከተማ በዋርካው ላይ እንግዲህ የታየው የቅድስት ኪዳነ ምሕረት ተአምራዊ ምስልም በርካቶችን እያነጋገረ ነበረ። አሁን ደግሞ እንግዲህ ሌላ እጅግ የሚያስገርም ተጨማሪ ተአምር መከሰቱ ነው እንግዲህ እየተነገረ የሚገኘው። የኪዳነ ምሕረት ምስል በታየበት በዚያው ስፍራ እንግዲህ በአሁን ሰዓት አስደናቂ ጸበል መፍለቁም የአካባቢው ነዋሪዎች እየገለጹ ይገኛሉ። እንግዲህ እንደምትመለከቱትም በስፍራው ያለው ምዕመን በደስታ እልልታና እንዲሁም ደግሞ በምስጋና ድምፅ እንግዲህ አካባቢው እንደሞሉት ነው የተገለጸው። በከተማው እየተከናወነ ባለው የኮሪደር ልማት ምክንያት በአስፋልት ዳር የሚገኘው ይህ ዋርካ እንዲቆረጥ ታቅደው በቀን ስራው ተጀምሮ ዋርካው ለመቁረጥ ሙከራ ቢደረግም ለመቁረጫነት የሚያገለግሉ ቁሳቁሶች በተደጋጋሚ እየተሰበሩ ስራው ማከናወን አልተቻለም ሲሉ እንግዲህ አካባቢው ነዋሪዎች ገልጸዋል። ይህ እንግዲህ ጸበሉ ይመስለኛል። ያው ጸበሉ እየተረጨ ነው። እንግዲህ እንደምታዩት መናፍስት ያለባቸው ሰዎች ጸበሉ ሲነካቸው እንደሚጮሁ እንግዲህ እዛ ጋ የሚጮሁ ሰዎች ይታያሉ። እጅግ አስገራሚ የተባለ ተአምር ተሰምቷል። ወጣቱ በኪዳነ ምሕረት ጸበል አይኑ ማየት እንደጀመረ ነው የተገለጸው። አስገራሚ ተአምር እንግዲህ በዚህ ሰዓት ተሰምቷል። አይኑ የማያየው ወጣት በአዲሱ ጸበል እንግዲህ የአይኑ ብርሃን መመለሱ ነው የተገለጸው። በቆላድባ ተአምሩ ቀጥሏል። በጎንደር ምስራቅ ደንቢያ ቆላድባ የታየው የኪዳነ ምሕረት ድንቅ ተአምር እንግዲህ ዛሬ በፈውስ እንደቀጠለ እየተገለጸ ይገኛል። አይኑ የማይበራው ወጣት በጸበሉ ተጠምቆም አይኑ እንደበራለት ነው እንግዲህ የተሰማው። ከአለቱ ስር በፈለቀው ጸበል ብዙዎች እየተፈወሱ መሆኑንም እየተሰማ ይገኛል። በዚህም እጅግ በርካቶች ፈጣሪንም እያመሰገኑ ይገኛሉ። ይህንን የመሰለ የምስራች ለሁሉም ሼር እያደረጋችሁ አዳርሱት። ፎሎ እያደረጋችሁ ቤተሰብ መሆናችሁ አዘንጉ። ስለ ቆላድባ ማምሻውን የተሰማ መረጃ አለ። በጎንደር ምስራቅ ደንቢያ ቆላድባ የታየው የኪዳነ ምሕረት ድንቅ ተአምር ዛሬም በፈውስ ቀጥሏል። አይኑ ጨርሶ የማያይ አንድ ወጣት በጸበሉ ተጠምቆ አይኑ መብራቱን የሚገልጽ ልብ የሚነካ የምስራች ከስፍራው ተሰምቷል። ከአለቱ ስር በፈለቀው በዚህ ድንቅ ጸበል ብዙዎች ከየበሽታቸው እየተፈወሱ ይገኛሉ። በቆላድባ የሚገኘው ይህ ጸበል መሳሪያውን ያስቆመች እናታችን ቅድስት ድንግል ማርያም ዛሬ ብርሃንን ሰጠች በሚል ምስጋናና እልልታ አካባቢው ተሞልቷል። እግዚአብሔር በቅዱሳኑ ላይ ድንቅ ነው። ይህ ወጣት ከዓመታት ጨለማ በኋላ ብርሃንን ማየቱ ለብዙዎች የእምነት ጥንካሬ ሆኗል። ይህንን የምስራች ለሁሉም ሼር አድርጉ። ይህ የምትመለከቱት ወጣት ደግሞ እንግዲህ ከጸበሉ ፈውስ እንዳገኘ ነው የሚናገረው። አይኑ አያይለትም ነበረ። እንግዲህ አይኑ አሁን ማየት እንደቻለ ነው እየተናገረ ያለው እየመሰከረ ያለው። አይነ አንተ አምነው ሀገር በራሪ ለታለላ አይንን ጋርዶ ነበር። ጸበል እያር ነው የመጣው እንጂ አልሰማንም። ወዴት ሀገር ጸበል እና አሁን እንደየ ተመለሰ ነው። አሁንማ ብዙው ግባን እንደማንና ወደ ሀገር ተላላ አይቸኩል ለምን ነው ዛሬው ሸክፋችሁ ተሮዚ ወጥ አንቺ ወጥረ እና ቁጭ አድርጎት ነው ደስ ወጥቶ ይዟል እና እንዴት ተወስዷል ታዲያ
ብዙ በተከታታውራ ሄደህ የቀመጥ ያለው በቃ ሌላ ወሬ ያስፈልግ ሄደህ ዛቁት ሄድ በቃ ይሄን ሻንጣ ቀበው ሻንጣ እንደዛው አንተ እንደው ሻንጣውን አውልቅና ወንድማችን ጸጋዬ ደግሞ እያለ ያለው ይሄ ነገር ጥንቃቄ ያስፈልገዋል። ምናልባት ቤተክርስቲያንን ታሳቢ አድርጎ ወይንም ደግሞ አስታኮ ብዙ ጊዜ ቢዝነስ እሳቤ ያለውን ነገር ማካሄድ የተለመደ ነውና ጥንቃቄ ያስፈልገዋል። እንደገና ደግሞ ዛፉ ላይ ታየ የተባለው የእመቤታችን ወይንም ደግሞ የኪዳነ ምሕረት ስዕል ምንም ነገር እንደሌለው እየተናገረ ያለው። ስለዚህ ለማንኛቸውም ጥንቃቄ ያስፈልገዋል ነው እያለ ያለው። በአልጋ መጥቶ በእግሩ ተራምዶ ሄደ ለልጁ ያውቃችሁ እየተባለ እንግዲህ አልጋ ተይዞ ምስክርነት እየተሰጠ እያየን ያለ ነው። ነገሩም ደግሞ ያባሰው ደግሞ መንግስት መግለጫ መስጠቱ ደግሞ በዚህ ጉዳይ ላይ ነገሩን እንድንታዘበው ምንድነው ነገሩ እንድንለው ጭምር የሚያደርግ ይመስለኛል። እስቲ እናንበው ምንድነው መንግስት ያለው የሚለውን ነገር ለማየት እንሞክር። ጉርሻ ቲዩብን ያስቀምጠው እንደምትመለከቱት ካህኑን ምንም አድርገው አስቀምጦታል። እስቲ ምንድነው የተሰጠው ወቅታዊ መግለጫ የሚለውን ነገር እንመልከት። ወቅታዊ መግለጫ ከቆላድባ ከተማ የተሰማው የምስራች የእመቤታችን መገለጥና የድንቅ ተአምራት ምስክርነት። በቆላድባ ከተማ የታየው ቆላድባ ጠበቅ ይላል መሰለኝ ከተማ የታየው ድንቅ መገለጥና የፈውስ ተአምራት የቅድስት ኪዳነ ምሕረት ምስል በዋርካው ላይ ተገለጠ። በታሪካዊው የደንቢያ እምብርት በሆነችው ቆላድባ ከተማ ታኅሳስ 22 ቀን በ2018 ዓ.ም ልዩ መንፈሳዊ መገለጥ መከሰቱን ተከትሎ በሺዎች የሚቆጠሩ ምዕመናን ወደ ስፍራው መተመም ላይ ይገኛሉ። በ1984 ዓ.ም ጀምሮ በደንቢያ አጥቢያ ቤተ ክርስቲያናት ማዕከል ሆኖ ሲያገለግሉ የቆየው የቆላድባ ከተማ ቤተ ክህነት ግቢ ውስጥ የእመቤታችን ቅድስት ድንግል ማርያም ምስል በዋርካ ዛፍ ላይ መገለጡ ታላቅ ሃይማኖታዊ መነቃቃት ፈጥሯል። የቆላድባ ከተማ አስተዳደር ቤተ ክህነት ሊቀ ካህናት መላከ ሰብ ጥላሁን ቀናው እንደገለጹት ይህ መገለጥ የታየው ዕለቱ እመቤታችን ብስራት ቀን የሆነው ታኅሳስ 22 ቀን ነው። መጀመሪያ በዋርካው ላይ የእመቤታችን የቅድስት ድንግል ማርያም ምስል በግልጽ የታየ ሲሆን በነጋታው ደግሞ በስፍራው ላይ ድንቅ የሆነ ጸበል መፍለቁን አረጋግጧል። ቅድም አልኳቸው ጸበል ፈልቋል ተብሎ አሁን ጉዞ ሊጀምር ነው። መንፈሳዊ ጉዞ ይባልና አሁን እንዳለ ይተማል። የታየው ድንቅ ተአምራት የፈውስ ምስክሮች ሊቀ ካህናት አክለው እንደገለጹት ከቦታው የፈለቀ ጸበልና እምነት በርካታ ድንቅ ተአምራት እየተከናወኑ ይገኛሉ። እስካሁንም ባለው መረጃ አይናቸው ማየት ተስኗቸው የነበሩ ግለሰቦች በጸበሉ ተጠምቀውና በእምነት ተቀብለው እንዳልኳቸው ጉዳዩ አሁን ደግሞ ይህን ያውጣ ደግሞ ቆላድባ ከተማ ኮሚኒኬሽን ቢሮ መሆኑ በጣም ያስገርማል። ምክንያቱም አሁን ነገሮች እንዳለ ወደ ቢዝነስ መቀየር ነው የተያዘው። አጠቃላይ ቤተክርስቲያን ላይ የሆነ ያለው ነገር አሁን ሁሉ ነገር ተአምር ሆነ ይባልና የቢዝነስ ማዕከል የንግድ ማዕከል ያደርጉታል። ቀደም ማሳይቻቸዋለሁ። አሁንም ደግሜ ከፈለጋችሁ ላሳያችሁ። ይህ ዛፍ እንጂ ምንም የተለየ ነገር የለውም። ባጭሩ ይህ ዛፍ እንጂ የተለየ ተአምር አይደለም። መግባባት የምንችል ከሆነ